ሰው በችግሩ ጊዜ ሰማይን የሚማትር በደስታው ጊዜ ደግሞ ምድርን ብቻ የሚያይ ምስኪን ፍጡር ነው። ጥቂት ቆም ብለን ሕይወታችንን ስንመረምር የዛሬ ዓመታት ወይም ከጥቂት ወራት በፊት በጽኑ ጭንቅ ውስጥ ሳለን ያደረግነውን እናስብ። በህመም አልጋ ላይ ተኝተን በስደት ምድር ተስፋ ቆርጠን በድህነትና በሥራ ማጣት ተስፋችን ተሟጡ ሳለ የት ነበር? ከቤተ ክርስቲያኗ ደጅ አንጠፋም ነበር። እጆቻችንን ወደ ሰማይ ዘርግተን እንባችንን እንደ ውሃ እያፈሰስ አምላኬ ሆይ ከዚህ መከራ ብቻ አውጣኝ፣ እኔስ ሙሉ ሕይወቴን ላንተ ሰጣለሁ እያልን እንማጸን አልነበረምን? ነገር ግን ያ ጸሎት ተሰምቶ ቀኑ ጨለመ። ረቡዕና አርብ አልፎ እሁድ መጣ። እግዚአብሔር በታላቅ ቸርነቱ ከችግራችን አወጣን፣ ሀብት ሰጠን፣ ሹመት አደለን፣ ጤናችንን መለሰልን፣ ሰላም አበዛልን እና ከዚያስ ምን ሆነ ብለን ስንጠይቅ እግዚአብሔር ምላሽ ሰጥቶ ከችግራችን ሲያወጣን ያንን የጸለይንበትን ደጅ ለምን ዘጋ ነው? ፈጣሪያችንንና የተደረገልንን በጎ ነገር ለምን ፈጽመን ረሳ ነው? ዛሬ ለምን እግዚአብሔርን ጀርባችንን ሰጠ ነው? ይህ ዛሬ በእኛ ሕይወት የምናየው ድራማ አዲስ አይደለም። የታሪኩ ባለቤቶች አያቶቻችን የእስራኤል ልጆች ነበሩ። እስራኤላውያን በግብፅ ምድር በጽኑ ባርነትና በግፍ ቀንበር ስር በነበሩበት ጊዜ ወደ እግዚአብሔር ይጮሁ ነበር። ጩኸታቸውም ወደ ሰማይ ደረሰ። እግዚአብሔር አምላክ በታላቅ ታምራት በታላቁ ነቢይ በሙሴ መሪነት ቀይ ባህርን ከፍሎ ከባርነት ቤት በክብር አወጣቸው። ባህሩ ሲከፈል አዩ። ጠላቶቻቸው ሲሰጥሙ ተመለከቱ። በቀን በደመና በሌሊት በእሳት አምድ ተመሩ። ነገር ግን በምድረ በዳ ጉዟቸው ላይ ጥቂት ረሃብና ጥም፣ ጥቂት ፈተናዎች ባዩ ጊዜ ያንን ሁሉ ታላቅ ነጻነትና የአምላቸውን ፍቅር ረሱት። በመጽሐፈ ኦሪት ተጽፎ እንደምናነበው እንዲህ በማለት ማጉረምረም ጀመሩ። በግብፅ የተቀመጥንበት አሳ ሀብሀቡም ቀይ ሽንኩርቱም ነጭ ሽንኩርቱንም እናስባለን አሉ። እስቲ ያስቡት። ከባርነት ነጻ ወጥተው ወደ ተስፋይቱ ምድር እየተጓዙ ሰማያዊ መና እየተመገቡ የፈርዖን ፍርፋሪ ናፈቀን አሉ። የነጻነትን ሰማያዊ መና አቃለሉ። የባርነት ስጋና ሽንኩርት ተመኙ። ይህ ድርጊታቸው ታዲያ ምን አስከተለ ብለን ስናይ እግዚአብሔር ማርና ወተት የምታፈሰውን ሰፊቱን ምድር ሊያወርሳቸው ሲል በቀደመው ባርነታቸው በማጉረምረማቸውና ፈጣሪያቸውን በመርሳታቸው ምክንያት ያቺ ተአምራትን ያየች ትውልድ በምድረ በዳ ወደቀች፣ ወደ ርስቷ ሳትገባም ቀረች። ታዲያ የእስራኤላውያን ታሪክ የተጻፈው ለእኛ መማሪያና ማስጠንቀቂያ ነው። ዛሬ በእኛ ሕይወት እየሆነ ያለው ነገር ከዚያ በምን ይለያል? ከካህናቱ ጀምሮ እስከ ምእመናኑ ድረስ ስኬት ሲመጣ፣ ትንሽ ገንዘብና ሹመት ሲገኝ ወደ ፖለቲካውና ወደ ዓለሙ ዘንበል ሲሉ ቤተ ክርስቲያን የምትመጥናቸው አይመስላቸውም። ትናንት በችግራቸው ጊዜ በቤተ ክርስቲያኗ ደጅ ላይ ወድቀው የነበሩት ሰዎች ዛሬ የሉም። በሕይወት እያሉ ሙሉ ጤና እያላቸው እግዚአብሔር በሰጣቸው ሀብት ላይ ተቀምጠው ለምን የቤተ ክርስቲያንን ደጅ ረሱ? ይህንን ሁኔታ አባቶቻችን በጥሩ ምሳሌ ያስረዱናል። በመጀመሪያ የተጠቀሙት ምሳሌ በችግር ጊዜ አንድ ሰው በጽኑ ታሞ በሆስፒታል አልጋ ላይ ሳለ የሐኪሙን እጅ አጥብቆ እንደሚይዝ ሌሊትና ቀን እንደሚጸልይ ሁሉ እኛም በችግር ጊዜ ከቤተ ክርስቲያናችን ደጅ አንጠፋም። ከችግር በኋላ ደግሞ ሐኪሙ ፈውሶት ሙሉ ጤነኛ ሆኖ ሲነሳ ያንን ፈዋሽ ሐኪም መንገድ ላይ ቢያገኘው እንኳ እንደማያውቀው እንደሚያልፍ እኛም ከችግራችን ስንወጣ ለቤተ ክርስቲያናችንና ለአምላካችን ጀርባችን እንሰጣለን። በስደት በህመም በድህነት ወይም በጭንቅ ጊዜ በጸሎት ታጥቀን ያደግንበት ቅዳሴና ማህሌት ትተን ሀብት ሹመት ወይም ሰላም ስናገኝ ወደ ዓለም ዘፈንና ከንቱነት መመለሳችን እግዚአብሔርን እንደ መገልገያ ቁሳቁስ እንጂ እንደ ፍቅር አባት አለመቁጠራችን ግልጽ ማረጋገጫ ነው። የሶርያው ኮከብ ቅዱስ ኤፍሬም በድርሳኑ የሰው ልጅ ግብዝነትና ዘንጊነትን ሲገልጸው እንዲህ ይላል። ሰው በችግሩ ጊዜ ሰማይን ያያል፣ በሀብቱ ጊዜ ግን ምድርን ይመለከታል። እግዚአብሔርን መፈለግ የሚገባው በችግር ጊዜ ብቻ ሳይሆን በመልካሙ ጊዜ ሁሉ ሊሆን ይገባል ይላል ቅዱስ ኤፍሬም። በመቀጠል ለእያንዳንዳችን የሚሆን ህሊናን የሚወጋ ጥያቄ ያነሳል። እግዚአብሔር ከችግር ሲያወጣን ቅድስናችንን ጸሎታችንን ካጣን ችግራችን ከበረከታችን ይልቅ ለመንፈሳዊ ሕይወታችን የተሻለ ነበር ማለት ነው ይላል። ያ የነበርንበት ድህነት፣ ያ የነበረብን ህመም፣ ያ የነበረብን ጭንቅ ከእግዚአብሔር ጋር ያገናኘንና ያጸለየን ከሆነ ዛሬ ከእግዚአብሔር ያራቀን ሀብታችንና ሹመታችን እርግማን እንጂ በረከት ሊሆን አይችልም። የፈርዖን ፍርፋሪ የተባለው የዚህ ዓለም ጊዜያዊ ደስታ
ኃጢአትና ከንቱ ፌዝ ነው። ቤተ ክርስቲያን ደግሞ የነፍስ ምግብ የሚታደልባት፣ ቅዳሴው ማህሌቱና ዝማሬው የመላእክት አገልግሎት ተካፋይ የሚያደርግ መንፈሳዊ ማዕድ ናት። ይህን የመሰለ የቤተ ክርስቲያን ማዕድ ትቶ የዓለምን ኃጢአት ፍርፋሪ መመኘት የነፍስ ታላቅ ውድቀት ነው። እግዚአብሔር በችግራችን ጊዜ ብቻ ድራማ ሰርተን የምንተወው ገጸ ባህሪ አይደለም። እርሱ በችግራችን ጊዜ የደረሰልን አምላክ በደስታችንም ጊዜ ከእኛ ጋር ሊኖር የሚገባው የሕይወታችን ባለቤት ነው። ዛሬ እጃችን ላይ ያለውን ሀብት፣ ዛሬ የደረስንበትን ስልጣን፣ ዛሬ ያገኘኑ ሰላምና ጤና የገዛ ጥረታችን ውጤት ሳይሆን የእርሱ ቸርነትና ስጦታ ነው። ስለሆነም ዛሬ ራሳችንን ጠይቅ ይገባናል። የተደረገልንን አንርሳ። እግዚአብሔር የሰጠንን ሰላምና በረከት ይዘን ከእርሱ ከመራቅ በበለጠ ምስጋና ወደ እርሱ መቅረብ አለብን። መንፈሳዊ ንቁነት ይኑረን። ቆም ያለው የሚል እንዳይወድቅ ይጠንቀቅ እንደተባለው በደስታ ጊዜ የሚመጣው እብሪትና የዘንጊነት ፈተና ከችግር ጊዜ ፈተና ይበልጥ ረቂቅና አደገኛ ነው። ወደ ቀድሞ ፍቅራችን እንመለስ። ያደግንበትን የማህሌቱን የቅዳሴውንና የጸሎቱን የንስሐውን ጣዕም እንደገና እናድስ። የቤተ ክርስቲያንን ደጅ እንደገና እንጥና። የፈርዖን ፍርፋሪ የሆነው የዓለም ደስታ አልፎ ተክዶና ጠፍቶ የሚቀር ነው። የአምላካችን ጸጋና የቤተ ክርስቲያን ማዕድ ግን ለዘላለም የሚኖር የሕይወት ምግብ ነው። መድኃኔ ዓለም አምላክ ከቤተ ክርስቲያኑና ከፍቅሩ አይለየን።